ቲክቶክ ስሪያ ቲክቶክ አልሰራም። ቲክቶክ ስሪ ከዩቱብ ዩቱብ ምንም አይሰራም እያለችኝ ነው ጓደኛዬ። እናንተ መቼ ቀየርኩ? ቲክቶክ ላይ ግቢ። ቲክቶክ አለ እኮ ቲክቶክም እኮ ወደ 10,000 ቲክቶክ ላይ ስንት እንዳለ ንገረኝ። 10,000 ሁሉ 10,000 ሰው ነው ያለኝ። ኖ 10,000 ሰው ነው ያለኝ ቲክቶክ ላይ 10,000 ተከታይ አለው። ይሄ ቲክቶክ ላይ እየሰራሁበት አይደለም። ገባሽ? ቲክቶክ ላይ እየሰራሁበት አይደለም። ቆይቻለሁ እኔ ቲክቶክን ከተውኩ ሀቢብ ቆዩ ቲክቶክን ከተውኩ ቆይቻለሁ። እና ወዶጂ የምሬ ነው የምላችሁ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ላይክ እንኳን ልገባው ነው። እግዚአብሔር ይመስገን ፈጣሪ የተመሰገነ ይሁን። ይከፈትልኛል ብዬ ተስፋ አለኝ። እና ዛሬ እንግዳ ነበረብኝ ጓደኛ ያለችኝ እያገዘችኝ ነው። እግዚአብሔር ይመስገንና እንግዲህ ለወደፊቱ እግዚአብሔር ያውቃል። ኢትዮጵያ ገብተን ደግሞ ሰራተኛ ቀጥረን እንድንኖር ወይኔ አማርኛ ነው በምን ያግዝሽ ነው? እናንተ የእሱ አማርኛ በጣም ነበር የሚያስቀው። ማርያም በጣም እንደውም ያስለስቃል። እንደውም ያስጠላል ማለት ነው። አይደለም ያስቀላል። ይባይ ምንድን ነው የሚባለው? ለቅሶ ምናምን ለቅሶ እንባ መጣ። በይ እስኪ አንቺ እንዴት ነበር የሚባለው? አይ አንቺ እናንተ ገና ልጅነቷን አልጨረሰችም። ይሄ የታጠበ ነው እንዴ? እዚህ ያለው ሁሉም የታጠበ ነው? አልታጠበም። ይሄ እንዴ እሱ አይነካም መሰለኝ። ይሄ አልታጠበም። ይሄ የታጠበ እኮ ነው። ይሄ ነው ያልታጠበ። አዎ እና ቤተሰብ በልጅቷ ፋንታውን ጋር ሰብስክራይብ አድርጉልኝ ስላችሁ እምቢ አላችሁኝ አይደለ? እስኪ ጠቅ ብታረጉ ምን ትሆናላችሁ? መጣ አሁን በእናታችሁ ሰብስክራይብ አድርጉ። ምን አይከብድም እንዴ? ሼም አይሆንም። እናንተ ልጆች ሰብስክራይብ አድርጉ። ጣል አድርጉ። እናመሰግናለን። እና ምን እናደርጋለን? ለጊዜ እየሰራን እንኖራለን። ወደፊት እግዚአብሔር ያውቃል። ፈታ ብላችሁ እየሆናችሁ ያለባችሁ ቦታችሁ ሰብስክራይብ ጉድ እኮ ነው። ልጆቼ ተጫወቱ። እኔ ከእቃ ጋራ እየተጫወትኩ ነው። እኔ እቃ ፈታያ። እናንተ ምን እየሰራችሁ ነው? ኑ አግዙዋ። እናንተ ውድ እህቶቼ ወንድሞቼ እንደምን አላችሁ? ምን እየሰራችሁ ነው? እንዴት ነው ዘንድሮ የምታልፉ? ዘንድሮ 2018 ምን እያሰባችሁ ነው? አዲስ ዓመት ምን እየሰራችሁ ነው? ምን ሊሰሩ ነው? ምን እያሰባችሁ ነው? እንግዲህ ሀሳባችሁ ምንድን ነው? እቅዳችሁ ምንድን ነው? ጥያቄ ሆኗል። እስቲ ጥያቄ መልሱ።
እያልኩ ነው። ብቻሽን ነው የምታወሪው እኮ ነው። እኔ እዛ ቆሜ እኮ አቤት ወይ እያልኩ ነበር። እኔ ከእቃ ጋር ፈታ እያልኩ ነው። እናንተ ምን እየሰራችሁ ነው እያልኩ ነው፣ እያናገርኩ ነው። እንግዲህ ምን ላድርግ? በዚህ ዓመት በዚህ የአዲስ ዓመት ምን እቅዳችሁ ምንድን ነው? ምን ሊሰሩ እያሰባችሁ ነው? ጎበዝ። እሺ ከዛ ርዕሳችሁ ምንድን ነው እያልኩ ጥያቄ ሆኖብኛል። መልሱ እያልኩ ነው። ከዛ እንጃ ባለ ጥያቄ ሆኖ ምላሽ የለኝም። ጎበዝ ነሽ። እዛ ላይ ነው እናንተ እኔ ጥቁር በጥቁር እሷ ደግሞ ቀረሯን አያቻት። እኔ ሁሌ በቃ ጥቁር ነገር ይመቸኛል። ከስራዬ ጋር ግን አይመችም እኮ። እሷ ሲጀመር ጥቁር አይደለችም። እሷ ቻይና ስለሆነ ነው። ቻይና ደግሞ ታውቃላችሁ ጥቁር ልብስ ነው እንደሚወድ አይደል? እኔ ጥቁር ነው ለዛ ነው አይደለ? እኔ ቻይና ነኝ እንዴ? እና ቻይና አይና ደግሞ ፈረንጅ የሚባለው አሁን እሷ ኢትዮጵያዊ ትመስላላችሁ። እውነት እስቲ ነው ታው እሷ ፈረንጅ ናት። ኢትዮጵያዊ አይደለችም። አበሻ አይደለችም። አበሻ እኮ እና እንዴ ሀገሬንማ እናቴ በግድ አትወስድብኝ። ምን ሆነሽ ነው? እና አንቺ ፈረንጅ ነሽ? አንቺ ኢትዮጵያዊ ነሽ? አያስብም። በጣም ምን ታረጋለሽ? ጉድነስ እናንተዬ በቃ እናንተ ባለፈው ያልኳችሁ ነገር ስለ ልጅቷ ነገር ኮሜንት አድርጉልኝ። ነነ ጠይቃችሁ የምን ኮሜንት እኮ አላደረጉልሽም። አሁን ኮሜንት እናያለን ስለ ሰውዬው ስለ ልጅቷ ሰውዬው ኮሜንት አድርጉ። ምንድን ነው ብዬ አልጠየኳትም። እናንተ ወሳት ወደች ዘንድሮ ጌታ ጉድ ነው። እነሱ ምን ይላል ታዲያ? ቤት ቀይሩ ይላሉ እንጂ ኮሜንት አላደረጉልሽም። ምን ኮሜንት ያደረጉልሽ የለም። ጌታ እናያለን። አንቆይ ስራ ከጨረስን ኮሜንቱን እናያለን። ጌታን አሳይኝ እስቲ። ታውቃለህ ኮሜንት ማን ማን እንደጻፈ ማለት ነው። አላወቅም ነበር እንዴ? እኔ እንደለቀኩ አላወቅኩም። ጌታ አላወቅኩም። እኔ ቀልድ መስሎኝ እኮ ነው። እባክሽ በጌታ በኢየሱስ ይሄ ነገር ሰውዬው ያንስ ምንድን ነው ያወራው? ደነገጣችሁ እኮ እናንተ። ምን እሱ ያለ አይደለ እንዴ? አንቺ ያለ እኮ ሲጀመር ደግሞ እነሱ አይ እኔ ዩቲዩብ ላይ አይገቡም እነሱ። ነገር ግን ደግሞ እኛ ያወራነው በአማርኛ ነው። ብናወራም ደግሞ ያለ ነገር ነው። ገባችሁ? ይደብራል። ለምን ይደብራል? እኔ ላንቺ እኮ ነገርኩሽ።
ምን ቤተሰቦች ኮሜንት አድርጉልኝ እያልሽ አልነበረም እንደ አንቺ ውሸታ? ኧረ ቀልድ መስሎኝ እኮ ነው እኔ ቀልድ መስሎኝ አለች። እናንተ ጉድ እኮ ነው። የምን ቀልድ ነው? በራሱ ጉዳይ ቀልድ የለም። ግን እኔ እሱ ነገርማ በጣም ነው የሚፈራው። የሚያስጠላው በህይወቴ ላይ እሱ ነው። ወንድ እሱማ ወንድ አይደለም እኮ ሼባ ነው እኮ ይህ አሮጌ ሰው ነው እኮ እሱ ሼባ ማለት ሼባ ከርካሳ ነገር ነው። ያጋጥማል እንግዲህ ሆች በጌታ በኢየሱስ ይሄ ነገር ያጋጥማል ትላለች። ሀገር ያለ ነገር እኮ ነው አንቺ። ያጋጥማል በቃ አንዳንድ ቤት እንደዚህ አይነት ቤት አለ። ከሰው ፊት ከሰጥሽ እኮ ፊት ካልሰጥሽ ምንም እንትን የለም። ማርያም የምሬን ፊት ካልሰጥሽ አንድ ቦታ ይሰራሉ፣ ይጠራሉ። በቃ ዝም ብሎ እንዴት እንደሚጮህ ቢታይ እሺ ምን ስራ ዋት ዝም በይ። እሱ ሲጮህብሽ አንቺ እንደዛ አስደነገጥኩት። አንድ ቀን ማለት ምን ብለሽ ውጪ ከዚህ ይሄድ ያልኩት በአማርኛ እሱ ደግሞ አይኔ ፊት ነው ምንም አያወራም። ትንሽ ሰው ነው ሄዶ ቁጭ አለ። ከወጣን ከዚህ ቤት ነው የሚወጣ። ምን ታመጣለህ ብዬሽ እኮ ነው በአማርኛ እንደዚህ ነው በምን ነው እሱ ደግሞ በሌላ ኢየሱስ ፊትን ሳይ ይሄ አሮጌ ሰው ነው። እኔ ከእሱ ጋር ኢየሱስ ክርስቶስ እና ቆይ አሮጌት ባይሆንስ እሱ ገና እንትን በሆነስ ምን ሆነሻል አንቺ? ትሰቂያለሽ እንዴ? ነገሩ ማለት አስታስቢ በቃ እንደሰማቸው ጌታ በኢየሱስ አይደለም ወራ ቀልድና መሆን ማለት እንደ አንቺ በቃ እድሜ እንደ አንቺ ቢሆን ችግር የለም። አዎ ትላለሽ። ምንድን ነው አባት? አዎ ትያለሽ እና አይደለም ነገሩ ማለት አዎ ትላለሽ። ለመጫወት ፈልጎ ነው ትላለሽ። ኧረ እባክሽ ለመጫወት ፈልጎ ነው። የአረብ ሀገር ዋን የሚጫወተው እናንተ ሌላ ነው። መጫወት የለም። ኢትዮጵያ ላይ ነው የመጣሽ የሚጫወተው። ገባሽ? እዚህ ሀገር ከወንድ ጋር እጫወታለሁ ብለሽ ጉድ እንዳትሆኚ። እኔማ እሱ እኮ ነው እኔን ያናደደው። እሱ ሲያይ እኔ እንዴት ነው ስናደድ የምረውን ቅድም ለምን እንደሆነ ያቃጠለኝ ነው። ከዛ ተናደች። አሁን አይናገርሽም። አሁን ትቶሻል አይደል? አሁን አልተወሽም። አሁን በቃ ተመስገን። እኔ ያን ቀን ጀምሮ እኮ ነው ተናደች ያለው ይመስል። ወይኔ እናንተ ሌላ ቀን እናወራለን ማርያምን